የጧቷ ጀንበር በኢትዮጵያ ሰማይ ላይ ብርቱካን ከለር ስትረጭ ከሸዋ እስከ አድዋ፣ ከበደሌ እስከ አበርገሌ፣ ከወላይታ እስከ አሳይታ፣ ከቀብሪ ዳር እስከ ባህር ዳር፣ ከጅማ እስከ መተማ፣ ከዛላምበሳ እስከ አሶሳ ባሉት ጎዳናዎች የአንድ ሰው ስም በሹክሹክታ ይነገራል። ያ ስም ቴዲ ነው። ስሙ ብቻ አይደለም፣ ስሙን ተከትሎ የሚመጣው ዜማ በየቤቱ መስኮት ሰርጎ ገብቶ የኢትዮጵያውያንን የልብ ትርታ ይለካል። ታሪኩ የሚጀምረው በ1976 ዓመተ ምህረት አጋማሽ ነው። አዲስ አበባ ሌላ ተራ ቀን ስትኖር በአንዲት ትንሽ ቤት ውስጥ አንድ ልጅ ሲወለድ ጨረቃ እንኳን አልተመለከተችውም። ስሙም ቴዎድሮስ ካሳሁን ነው። እንደ አውሮፓውያኑ አቆጣጠር 2001 ሲደርስ ቴዲ አፍሮ ራሱን ለዓለም አስተዋወቀ። የመጀመሪያ አልበሙን አቦጊዳን አበረከተ። እንደ ፊደል መጀመሪያ ይህ የሁሉ ነገር መጀመሪያ ነበር። ረጌ ነበር፣ ባህል ነበር፣ ልብ ነበር። ዘፈኖቹ በአዲስ አበባ ሰፈሮች ውስጥ ከአንድ ቤት ወደ ሌላ ቤት ተሰራጩ። ነገር ግን ሰዎች ገና አላወቁትም ነበር። ይህ ሰው አንድ ቀን ሙዚቃን ብቻ ሳይሆን ታሪክን እንደሚቀይር። ወደ ሙዚቃው ዓለም ብቅ ሲል እንደ ሰኔ ዝናብ ድንገት ነበር። አቦጊዳ ብሎ ሲጀምር የኢትዮጵያ ሙዚቃ አዲስ ፊደል እየቆጠረ መሆኑን ሁሉም ተረዳ። በ2005 አውሎ ንፋስ መጣ። ጃዝ ተሰራ ያልተባለ ያ ድንቅ አልበም ትርጉሙም እግዚአብሔር ይቅር ይበል ማለት ነው። ኢትዮጵያ በዚያን ጊዜ በቁስል ላይ ነበረች። ህዝቦቿ ተለያይተው ነበር። ልቦቻቸው ተሰብረው ነበር። ቴዲ በዜማ መጣና አንድ ነገር ተናገረ። ምናልባት ይቅርታ የሚጀምረው ከኛ ከራሳችን ነው አለ። ዘፈኑ ከሬዲዮ ተሻገረ፣ ወደ ልብ ገባ፣ ወደ ታሪክ ገባ። በዛች ዓመት ቴዲ አፍሮ ከዘፋኝነት ተሻግሮ የህዝብ ድምፅ ሆነ። ይህ ስራው የሙዚቃ አልበም ብቻ ሳይሆን የማህበራዊና ፖለቲካዊ ንቅናቄ መለከት ነበር። በወቅቱ የነበረው የፖለቲካ ድባብን በድፍረት የሞገተበት፣ እርቅና ይቅርታን የሰበከበት ያ ዜማ ለቴዲ የክብር ዙፋን ብቻ ሳይሆን የእስር ቤት በርም ከፍቶለታል። እርሱ ግን በእስር ቤት ግድግዳዎች ውስጥ ሆኖ ፍቅር ያሸንፋል የሚለውን መዝሙር ማቀንቀኑን አላቆመም። ብዙዎች ይፍርድ በፖለቲካ እንደተነሳ ያምኑ ነበረ። በእርግጥ ነው ጃዝ ተሰራያል ስለተቸ ይህ የበቀል እርምጃ ሊሆን ይችላል። በእርግጥም ይሆናል። ነገር ግን እውነቱን ማን ያውቃል? ግን እውነቱ ይህ ነበር። ቴዲ አፍሮ አንድ ጊዜ በሺህ ሰዎች ፊት ይዘምር የነበረው አሁን በብረት መከለያ ጀርባ ተዘግቶ ነበር። ድምፁ ጸጥ አለ። ነገር ግን ህዝቡ አልረሳውም። 2 ዓመት ቆጠሩ፣ 2 ዓመት ጸለዩ፣ 2 ዓመት ጠበቁ። ተለቀቀ። ወዲያውኑ በአዲስ አበባ ኮንሰርት አደረገ። 60,000 ሰዎች መጡ። ስቴዲየሙ ሊይዛቸው አልቻለም። ቴዲ መድረክ ላይ ሲወጣ ሰዎች አለቀሱም። እስሩም አላጠፈውም፣ አደመቀው እንጂ። ያ ቀን ቴዲ አፍሮ ለሁለተኛ ጊዜ ተወለደ። ከ7 ዓመታት ጥበቃ በኋላ እንደ አውሮፓውያን አቆጣጠር በ2012 ቴዲ አልበሙን ጥቁር ሰውን አወጣ። ለንጉሠ ነገሥት ምኒልክ የተዘፈነ ውዳሴ ነበር። በ1896 እንደ አውሮፓውያኑ አቆጣጠር አድዋ ላይ ጣሊያንን ያሸነፈውን ግዙፉን ንጉሥ ዋና ዘፈኑን ጥቁር ሰውን ሲያወጣ ሀገር ተንቀጠቀጠች። በሳምንት ውስጥ ብቻ በሚሊዮን የሚቆጠር ገቢ አመጣ። ሰዎች በጎዳና ላይ ዘፈኑን ይዘምሩት ነበር። ሕፃናት በትምህርት ቤት ያውቁት ነበር። አሮጊቶች በቤት ውስጥ ያቀነቅኑት ነበር። ነገር ግን አወዛጋቢ ነበር። አንዳንዶቹ አማራን ብቻ እያወደስክ ነው አሉት። ቴዲ ግን መለሰ፣ ኢትዮጵያን ነው የማወድስ። ታሪኳን ማስተማር ኃላፊነቴ ነው። ታናሹ ትውልድ ስለ ታሪኩ በጥያቄ ውስጥ ይገኛል። ከታሪካችን ጥሩ ነገሮችን ማስተማር አለብን ብሎ የጠቢብ መልስ መለሰ። እንደ አውሮፓውያኑ አቆጣጠር በ2017 ቴዲ ኢትዮጵያ የሚባል አልበም አወጣ። ይህ አልበም በ2 ሳምንት ውስጥ ከ600,000 በላይ እጆች ተሸጠ። በቢልቦርድ ወርልድ ገበታ አናት ላይ ተቀመጠ። መንግስት ፕሬስ ኮንፈረንሱን ለማስቆም ሞከረ። ነገር ግን ቴዲ አፍሮ አሁንም እንቅፋት ነበር። አሁንም ድምፅ ነበር። አሁንም አልተሸነፈም። አሁንም መጋረጃው አልተዘጋም። ይልቁንም አዲስ ዜማ ሊሰማ፣ አዲስ ታሪክ ሊተርክ ዓለም ጆሮውን ጥሏል። ቴዲ
አሁንም በዙፋኑ ላይ ነው። ያ ዙፋን ደግሞ በህዝብ ልብ ውስጥ የተሰራ የማይናወጥ ፍቅር ነው። ዛሬ ቴዲ አፍሮ በመድረክ ላይ ሲቆም ሰዎች ብቻ አይመጡም። ታሪክ ይመጣል፣ ስሜት ይመጣል፣ እውነት ይመጣል፣ አስተያየት ይመጣል። ዛሬ እንደ ኢትዮጵያውያን አቆጣጠር ቴዲ አፍሮ አዲስ አልበም ሊያወጣ ነው። ኢቶሪካ 8 ዓመታት አልፈዋል። 8 ዓመታት አድናቂዎች ጠብቀዋል። 8 ዓመታት ዝም ብለው ተመልክተዋል። አሁን ደግሞ ታሪክ የሚደገም ይመስላል። ቴዲ ፕሬስ ኮንፈረንስ ማድረግ አልቻለም። መንግስት እንዳገደው ይነገራል። ግን የሙዚቃ ዘርፍ ተዋናዮች በቴዲ ዙሪያ ተሰልፈዋል። ቬሮኒካ ዳን እንዳለችው ቴዲ ትህትናው፣ ስነ ጥበባዊ ታማኝነቱ፣ ለፍቅር ለእምነትና ለሀገር ያለው ቁርጠኝነት ያስደንቀኛል ብላለች። እንዲሁም ያሬድ ነጉ ደግሞ ቴዲ የትውልድ መነሳሻ እንደሆነ ተናግሯል። ዕውቁ አርቲስት አብርሃም ወልዴ ደግሞ ለተቺዎቹ የአሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል ሲል ጉጉቱን ጋሻ ሆኖ መስክሮለታል። የአልበሙ አስፈሪ ግርማ ሞገስ መንግስትና ደጋፊዎችን አርዷቸዋል። 2018 በ8ኛው ቀን በ8 ሰዓት በ8ኛው ደቂቃ የመላው አድናቂዎቹና ነቃፊዎቹ አይንና ጆሮ ወደሱ የዩቲዩብ ገጽ እንዲሁም አልበሙ ወደሚለቀቅበት የማህበራዊ ሚዲያ አማራጮች ያማትራሉ። በመጨረሻም ቴዲ አፍሮ ዘፋኝ ነው ብሎ ማብራራት አይበቃም። እሱ በዜማ የሚጻፍ ታሪክ ነው። እሱ በግጥም የሚኖር ህሊና ነው። እሱ በድምፅ የሚነሳ ትውልድ ነው። አብዛኞቹ እንደ ጀግና ይመለከቱታል፣ ሌሎች እንደ ክርክር ምንጭ ያደርጉታል። ነገር ግን አንድ ነገር ግልጽ ነው። እሱ የማይተው ድምፅ ነው። ያ ድምፅ እስካሁን አልቆ